ሰላም ቤተሰቦች እንደምን ቆያችሁ? ውድ የቻናሌ ቤተሰቦች ዛሬም ተመልሼ መጥቻለሁ። ከዚህ በፊት በክፍል 1 በክፍል 2 እና በክፍል 3 ስለ ሶሎ መዘምራን ስልጠና እየሰጠሁኝ ነበር እና ዛሬ ደግሞ በክፍል 4 ወደ እናንተ መጥቻለሁ። ዛሬ የክፍል 4ን ደግሞ እንድትከታተሉ በአክብሮት ጋብዛለሁ። ይህ ኬኤም ፕሮሞሽን ነው። ለቻናሌ አዲስ የሆናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ቀጣይ ደግሞ ሌላ ቪዲዮ እንዲደርስላችሁ የኖቲፊኬሽን ቁልፏን ደግሞ ኦን በማድረግ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ዛሬ በክፍል 4 የምንመለከተው ስለ ሶሎ መዘምራን ድምጽ ጋር በተያያዘ ድምጽ አወጣጥ ላይ ብዙም አንቆይም። በክፍል 4 አጠር ባለ መልኩ ነው። በክፍል 3 ወደ 19 ደቂቃ አካባቢ ነው ክፍል 3ን እና መከታተል ትችላላችሁ። አሁን ደግሞ ዛሬ አጠር አድርጌ ነው ክፍል 4ን የማቀርብላችሁ። ዛሬ ከድምጽ ጥራት ጋር በተያያዘ አንድ ሶሎ ዘማሪ መድረክ ላይ በሚያገለግልበት ሰዓት የድምጽ ችግር ወይም የድምጽ እንዳያጋጥመው ምን ማድረግ አለበት በሚለው ሐሳብ ላይ ለተወሰኑ ደቂቃዎች ከእናንተ ጋር አብሬ ቆያለሁ። እሱ ምንድነው አንድ ሶሎ ዘማሪ መድረክ ላይ እያገለገለ ወይም ሲያገለግል እና አንድ ዘማሪ የተፈጥሮ የሆነ ድምጽ አለው እና ከዛ አንፃር ደግሞ ያን የተፈጥሮ ድምጹን ደግሞ የተፈጥሮ ድምጽም እያለ ከራሱ የሚጠበቀው ነገር ምንድነው ዛሬ እንመለከታለን። እሱን ደግሞ ይህን ቪዲዮ በመመልከት እና አንዳንድ ነገሮችን ደግሞ ከዚህ በፊት በለቀቁት ቪዲዮ ትምህርታዊ የሆኑ መረጃዎችን እንዳገኛችሁ ተስፋ አደርጋለሁ እና በዚህ ማለት አንድ ነገር ያሳስባችሁ እወዳለሁ እና ይህን ቪዲዮ ሌሎች እንዲደርስ ለምትወዷቸው ለጓደኞቻችሁ እንዲደርስ ይህን ቪዲዮ ሼር እንድታደርጉ በአክብሮት እጠይቃለሁ ውድ ቤተሰቦቼ። እና ዛሬ አንድ ዘማሪ የድምጽ ጥረት እንዲኖረው ምን ማድረግ አለበት ወይም የድምጽ ጥረትን የሚጎዱ ነገሮች ወይም የድምጽ ጥረትን የሚያበላሹ ነገሮች ምን ናቸው በሚል ሐሳብ ላይ አብረን እንቆያለን እና አንድ ዘማሪ ድምጹ ጋር ድምጹን የሚያበላሸውን ነገር ከድምጽ ጋር ድምጹን የሚያበላሸውን ነገር አለመጠቀም ነው። ለምሳሌ አንድ ሶሎ ዘማሪ ድምጹን የተጠበቀ እንዲሆን ድምጹ ለሰሚ ጆሮ ጥረት እንዳለው ነው። ለሰሚ ጆሮ እንዲማርክ ምን ማድረግ አለበት? ማድረግ የሌለባቸውን ነገሮችን አለማድረግ ነው። እሱ ምንድነው? ለምሳሌ ቡና አብዝቶ መጠጣት ጥሩ አይደለም። ለአንድ ዘማሪ ወይም መድረክ ላይ ቆሞ ለሚያገለግል ቡና አለመጠጣት ነው። ቡና በጠጣ ቁጥር ምንድነው? ቡና በጠጣን ቁጥር ጉሮሯችን በጣም ይታፈናል። ስለዚህ ምንድነው ማድረግ አለብን? ቡና ያው ባናበዛ በብዛት አለመጠጣት ነው። ስለዚህ ቡና ብትቀንሱ በጣም ድምጻችሁ ላይ ለውጥ ታመጣላችሁ ብዬ እመክራችኋለሁ። እና ሌላ ደግሞ ምንድነው? ለምሳሌ ይህ ነገር ሴቶችን ይመለከታል። ሴት ዘማሪያን እና ወንዶችም ብትሆኑ ይህን ነገር ብትጠቀሙ ለምሳሌ ጭስ ባለው አካባቢ ጭስ ባለው አካባቢ አለመቆየት። ለምሳሌ ሴቶች ብዙ ጊዜ ኩሽና ስለምትገቡ ነው ለእናንተ ይህን ያልኳችሁ። ኩሽና ስለምትገቡ ምሳ መስራት፣ ቁርስ መስራትም ስላለ እራት መስራትም ስላለ ከዛ አንፃር ከጭስ ጋር ትገናኛላችሁ። ያን ደግሞ በጥንቃቄ እንድታደርጉ እመክራችኋለሁ። ካልሆነ ደግሞ ያ ጭስ ውስጣችሁ በሚገባበት ሰዓት ውስጣችሁ ይታፈናል። በሚታፈንበት ጊዜ ደግሞ ክልል ያለ ድምጽ አይወጣም። ለሰሚ ጆሮ የሚማርክ ድምጽ አታገኙም። ስለዚህ ጭስ አካባቢ ስለምትቆዩ ምናምን ስለምታሳልፉ ለሴቶች ይህን ነገር አለመቆየት ድምጻቸውን ጥረት ያለው ድምጽ የምትፈልጉ ከሆነ እና ጭሳችሁ ላይ ችግር ያመጣል እና ይህን ካልኳችሁ ዛሬ ቀደም መግቢያ እንዳሳውቃችሁ አጠር ባለ መልኩ ነው ክፍል 4ን የምንመለከተው ብያለሁ። እና ክፍል 4 አሁን ቀጣይ ደግሞ ምንድነው አንድ ሶሎ ዘማሪ ድምጹ ደግሞ በጥሩ ሁኔታ እንዲወጣ ጥሩ ድምጽ እንዲወጣ ምን ማድረግ አለበት? እሱም አንደኛ ነው ምንድነው ዘውትር እና ቮካል መስራት አለበት። የቮካል ትሬኒንግ ያስፈልጋቸዋል እና እስቲ የሆነ ቪዲዮ በመሀል እስቲ ተከታተልን እንመለስ እስቲ። በህይወቴ ብርሃን
ያው እንዳያችሁት ነው። ይህ ኬኤም ፕሮሞሽን ነው። በኬኤም ፕሮሞሽን በኩል የተዘጋጀ ልዩ የሶሎ መዘምራን ስልጠና እየተከናወነ ይገኛል። ዛሬ ክፍል 4 ደርሰናልና እና ይህም ቪዲዮ ለሌሎች እንዲደርስ ላይክ፣ ሼር፣ ኮፒ ሊንክ ማድረጋችሁን እንዳትረሱ። እንዲሁም ሙሉ ስልጠናዎችን በኬኤም ፕሮሞሽን በዩቲዩብ ቻናል በኩል ሰርች በማድረግ ሙሉ ስልጠናዎችን ማግኘት ትችላላችሁ። እንዲሁም ሶሎ መዘምራኖች ብቻ ሳይሆን በወርሺፕ ቲም ላይ ያላችሁ ሰዎችም ይህን ቪዲዮ መመልከት ትችላላችሁ። ይህን ቪዲዮ በመመልከት የተለያዩ ነገሮችን ትጠቀማላችሁ ብዬ አስባለሁ። ይህን በድጋሚ ላለው ይህን ቪዲዮ ላይክ፣ ሼር፣ ኮፒ ሊንክ ማድረጋችሁን እንዳትረሱ። ከዛ ያው እንዳያችሁት ነው። ይህ አሁን በየተራው እነሱ ሞክራሉ። የሞከሩበትን ያው ምን አይል ቮካል ምን አይል ጠቃሚ እንደሆነ ከዚህ ቪዲዮ መማር እንችላለን። ስለዚህ እንደዚህ አይነት ቮካሎችን ቢሰሩ ከዚህ በፊት በተዘመሩ መዝሙሮች ድምጻችሁን ከፍ እያደረጋችሁ መዘመር ትችላላችሁ። ከሙዚቃ ጋር ስትገናኙ ከሙዚቀኞች ጋር ስትሆኑ ደግሞ ለምሳሌ ባለፈው በመግቢያ ላይ እንደተናገርኩት በክፍል 1 ኮርድ እያሳደጉ መዘመር ራሱ አንድ ለቮካል በጣም ይጠቅማቸዋል። ቮካል ራሱ ከሱ ጋር ነው። ለምሳሌ ቮካል ስትሰሩ ድምጽ እያሳደጉ መዘመር ቮካል ትሬኒንግ ዘሴም ነው፣ ተመሳሳይ ስለሆነ ከሙዚቀኞች ጋር አብራችሁ ስትሆኑ እስቲ ይሄን ልሞክር ብላችሁ ትራንስፖዝ ከ1 ጀምራችሁ ዝም ብላችሁ ከ1 ወይም ከ0 ጀምራችሁ አንድ ላይ ጀምራችሁ 2 እያደረጋችሁ 3 4 እስከ ትራንስፖዝ እስከ 12 ፖዚቲቭ 12 ነው ያለው። ከኔጌቲቭ 12 እስከ ኔጌቲቭ 12 እስከ ፖዚቲቭ 12 ስለሆነ ከተመቻችሁ ከኔጌቲቭ 12 መጀመር ትችላላችሁ። ግን ከ0 ብትነሱ ወይም ከ1 ብትነሱ ከፖዚቲቭ 1 ብላችሁ ብትነሱ ጥሩ ነው። ለምሳሌ ከፖዚቲቭ 1 ፖዚቲቭ ትራንስፖዝ 1 ተጀምራችሁ 2 3 እያላችሁ ስትሄዱ ያ ቮካል ትሬኒንግ በዛም መስራት ትችላላችሁ። እሱ አንድ አማራጭ ነው ብዬ ነው ለእናንተ ይህን የሚገልጽላችሁ። ስለዚህ ቮካል በደንብ ስትሰሩ ድምጻችሁ በጣም ኩል ያለ ድምጽ ታገኛላችሁ። በጣም በቃ ለሰሚው በጣም ይማርካል። ቮካል በደንብ ስሩ። ቮካል በደንብ ስትሰሩ በጣም ያው ድምጻችሁ ወይም ጎሮራችሁ በጣም ፍሌክሲብል ነው፣ በጣም የተመቸ ድምጽ ይወጣል ማለት ነው። እና ሌላ ደግሞ ምንድነው በተቻላችሁ መጠን ደግሞ ሌላ ምንድነው ስፖርት ስሩ። በጣም ስፖርት ስሩ። በጣም ድምጻችሁ በጣም ያው ጥሩ ድምጽ ይወጣል። ከዛ ደግሞ ምንድነው ትንፋሽ ትቆጣጣላችሁ። አሁን ስፖርት ስሩ ትንፋሻችሁን የመቆጣጠር እንትን ውስጥ ትገባላችሁ። ያ በተቻላችሁ መጠን ሩጫ ብትሮጡ፣ ከዛ ደግሞ ከጂም ቤትም እየገባችሁ ለምሳሌ በቃ እኔ ጂም ቤት ግቡ ስላችሁ ምናልባት ሌላ ነገር ሳይሆን በቃ ስፖርታዊ እንቅስቃሴዎችን በሳምንት ቢያንስ 3 ጊዜ ቢሰሩ ለ40 እና ለ30 ደቂቃ ከዛም በላይ መስራት ትችላላችሁ። ያ በየቀኑ በሳምንት ውስጥ ትሬኒንግ ስታደርጉ ደግሞ ያ እንትኑ በጣም ፍላጎታችሁ በጣም ምን ይሆናል በጣም ሰፋ ያለ ስለሚሄድ ስሩ በተቻላችሁ መጠን። እና ሴቶችም ይህን በደንብ አድርጌ እነግራችኋለሁ። ስሩ እናንተ በቃ ጠዋት ወጣችሁ ተለብሳችሁ መውጣት ነው እና ብትሰሩ በጣም ትጠቀማላችሁ። ድምጽ ላይ በጣም ከፍተኛ ተጽዕኖ አለ እና ስትሰሩ በጣም ድምጻችሁ ሰውነታችሁ በጣም የተፈታታኝ ነው። ከዛ ደግሞ ስትዘምሩ አትደክሙም። ሌላ ደግሞ ትንፋሽ መቆጣጠር አይገጥምባችሁ። አሁን መድረክ ላይ ወጣችሁ ለምሳሌ በመድረክ ወጣችሁ ስታገለግሉ እና እናንተ ቤት እንደምትዘምሩና መድረክ ስትወጡ በጣም አሁን ለምሳሌ መድረክ ከመውጣታችሁ በፊት የኔ ስጋት ሊሰማችሁ ይችላል። ወይ ዛሬ እንዴት አድርጌ ነው የምዘምረው፣ ለዚህ ህዝብ እንዴት አድርጌ ነው ድምፄን ከፍ አድርጌ የሚያሰማው ከፍ አድርጌ የሚያደርሰው ብላችሁ ምናልባት ልትቸገሩ ትችላላችሁ፣ ልትሰጉ ትችላላችሁ። ትክክል ያለ ነገር ነው። ለምሳሌ እና ድምጽ ከፍ ሲያደርግ ምናልባት ማይክ ጋር አብሮ ላይድ ይችላል ወይ ይረብሻል ብላችሁ ምናልባት ጥያቄ ውስጥ ልትገቡ ትችላላችሁ። ስለዚህ ስፖርታዊ እንቅስቃሴ ሲሰሩ በጣም ያው ሰውነታችሁ በጣም ይነቃቃል። ደግሞ ጉሮሯችሁ በጣም ትንፋሽ የመቆጣጠር ነገር ይኖራል። ትንፋሻችሁን በትክክል ስለምትቆጣጠሩ የፈለጋችሁትን አንድ ከፍ አንድ ዝቅ አድርጋችሁ መዘመር ትችላላችሁ። ስለዚህ ስፖርት በደንብ ስሩ። ስፖርት ስትሰሩ በጣም ትለወጣላችሁ ውድ ቤተሰቦቼ። እና ይሄን ምላችሁ በጣም መጠቀም አለባችሁ። ቅድም ስለ ጭስ አንስቻለሁ። ጭስ አካባቢ አታሳልፉ ብዬ ያው ነግሬያቸዋለሁ አይደል? አንድ እኛን ያሰለጠነው አንድ
ሰልጣኙ ምንድነው አለው? እኔ ዶሮ እኛ በሳር ቤት ነው የሚኖረው። ከዛ አንፃር እኔ ማታ ማታ በቃ ድምፄ እንዳያበላሽ ብዬ ውጪ ነው እራት እስከሚሰራ ውጪ ሆኜ ነው ትምህርቴን የሚያጠናው። መዝሙር መዘመር ስለምፈልግ ውጪ ቆይቼ ለአንድ ሰዓት አካባቢ ውጪ ቆይቼ እራት ከተሰራ በኋላ ነው ወደ ቤት የሚገባው አለ። ስለዚህ አንተን የሚጎዳውን ነገር ካወቅ ጥንቃቄ ማድረግ አለብህ። ጥንቃቄ ስታደርግ ያው በጣም ትጠቀማላችሁ ብዬ ነው። ጥንቃቄ ስታደርጉ በጣም ትጠቀማላችሁ ብዬ ነው እና በደንብ ጥንቃቄ አድርጉ። ምክንያቱም ማገልገል የምትፈልጉ በመዝሙር በምንም በመዝሙር ማገልገል የምትፈልጉ ሰዎች በጣም ድምጻችሁ ለሰሚ ጆሮ በጣም የሚማርክ ድምጽ መስራት ትችላላችሁ። ስለዚህ በደንብ እንደዚህ አይነት ነገሮችን እና ስፖርታዊ እንቅስቃሴዎችን እንድትሰሩ እመክራችኋለሁ። ዛሬ ይህን ካልኳችሁ ይበቃል። ዛሬ ቀደም እንደነገርኳችሁ አጠር ባለ መልኩ ነው ለእናንተ ዛሬ በክፍል 4 የመጣሁት ብያለሁ እና ይህን ቪዲዮ ለሌሎች እንዲደርስ ሼር አድርጉልኝ እና ኮፒ ሊንክ ታደርጉ በጌታ ፍቅር እጠይቃችኋለሁ እና ስለተከታተላችሁኝ ከልብ አድርጌ አመሰግናለሁ። እስቲ ሀሳብ ጥያቄ ካላችሁ በኮሜንት ስር አስቀምጡ እና በኬም ፕሮሞሽን በቴሌግራም በኩልም ማግኘት ትችላላችሁ እና ሌላ ደግሞ ምንድነው